ገልፍ ሀገራት ላይ ያላችሁ ውጡ ውጡ እንዲሌው ነው እያልኳችሁ ነው። አሁን በይፋ መነገር ጀምሯል። ኢራናውያን ውጡ እያሏችሁ ነው። አም ሶሪ ከምትሞቱ ወገኖች ከምትሞቱ መውጣት የምትችሉ ካላችሁ በቶሎ ውጡ። አብይ አህመድ ታስታውሱ እንደሆነ ሙዝ በዳቦ ብሉ ምናምን እያለ ሲናገር ሰምታችኋል። ሙዝ በዳቦ ብሉ፣ የከተማ እርሻ ላይ አተኩሩ፣ ሙዝ በዳቦ ብሉ፣ አቮካዶ ብሉ፣ ሳርም ቢሆን ቅጠል ጎመን ምናምን ብሉ ምናምን ሲል ወታደራዊ ሊደሮቻቸውን ገደሉ አሉ የተባሉትን ሁሉ ገደሉ። ኢራን ወደቀች። እኛ ሀገር አንድ የወረዳ ባለስልጣን ብትገድል ሀገር ምድሩ ይናወጣል። ሀገር ማለት ሊደሩ ቢገደልም ሰርቫይቭ ማድረግ የሚችል ማለት ሊደሮቹን በሙሉ ብትጨርስም ሲስተሙ ሀገርን እንደ ሀገር ማስቀጠል መቻል አለበት። ሀገር የምታስተዳድሩ ሰዎች እናንተ ብትሞቱ እቺ ሀገር እንዳትበጠበጥ አድርጋችሁ መገንባት አለባችሁ። ትክክለኛ ለሀገር ሀሳቢ ማለት ነው። የኛ ሀገር ፖለቲከኛ ስልጣን ላይ ብታወጣው እኔ ከሞትኩኝ ሰርዶ አይብቀል የሚለው ለትውልድ አስቡ። ኢራናውያን ሁሉንም ገለህ ብትጨርስ ስዊች የለም፣ የምታጠፋበት የለም። 31ዱም ፕሮቪንሶች ቋጥ እስኪል ድረስ ይታኩሰዋል። አንድ ማታሸንፍበት መንገድ ሞዛይክ ዶክትሪን ስላላቸው ነው። እንደውም ሃርድ ላይን ላይ ያሉት እነዚህ ዋና ዋናዎችን ባትገድል ይሻላል። አንደኛ ስትገድል በገደልከው ቦታ ላይ የሚተካው ሰውዬ ከሟቹ የባሰ ነው፣ መሬ ነው። ሁለተኛ ሲስተማቸው እንደ ኢራቅ፣ እንደ ሶሪያ፣ እንደ አፍጋኒስታን፣ እንደ ሊቢያ አይደለም። አያቶላን ብትገድል ኢራናውያን ምንም አይሆኑም። ሙሉን ፖለቲከኞቻቸውን ሙሉን ወታደራዊ ሊደሮቻቸውን ብትጨርስ ይብስብሃል። 31ዱም ፕሮቪንሶች ይዋጉሃል። ቢኮዝ ለዚህ ጦርነት ላለፉት 3 አስርተ ዓመታት ሲዘጋጁ የኖሩ ህዝቦች ናቸው። አስቂኙን ነገር ልንገራችሁ። ለመሳቅ ተዘጋጁ። የዛሬ 3-4 ወር እዚህ ጦርነት ሲጀምር አሜሪካ ላይ እንሳቅባት ምናምን ያልኩኝ ዝም ብለን እንስቅባቸው ነበር። ታስታውሱ እንደሆነ ይሄ ጦርነት የተጀመረ ሰዓት እስራኤላውያን በአየር ጥቃት ከአሜሪካን ወታደሮች ጋር በመሆን በአየር ጥቃት ኢራናውያን አጠቁ። ኢራናውያን በአጸፋው ባህሬን ላይ አሜሪካውያን ትልቅ ወታደራዊ ቤዝ አላቸው። ድምጥ ማጡን አጠፉት። ሳውዲ አረቢያ ላይ ድምጥ ማጡን አጠፉት። ዩናይትድ አረብ ኤሚሬትስ ላይ እንደምታዩት አረጉት። ያላቸውን ይዘው ነፍሳቸውን ይዘው ወደ ጆርዳን ሄዱ። ከዛ ራሳቸው እንደራደር አላቸው። ኢራናውያን እንደራደር ሲሏቸው እሺ ያሉ። ከአንዳንድ እሺ ሲሉ ብዙ የዓለም ፖለቲካ ተንታኞች፣ የሚሊተሪ ተንታኞች በጣም ፉሊሽ ናቸው፣ በጣም ሞኝ ናቸው። እንዴት ይደራደራሉ? ቢኮዝ እንደ ድራይቨር ሲት ምናምን ምን ሆኖ ነው ምናምን። ነገር ግን ኢራናውያን በጣም ስማርት መሆናቸው የምታውቁት 60 ቀን ነው ጋፕ የተፈጠረው። በዚህ 60 ቀን ወደ 10 ሚሊዮን በርሜል ነዳጆቻቸውን ሸጠው የሚፈልጉትን ነገር አመጡ። ቢኮዝ ከአሜሪካ ጋር መደራደር ይሄ ጦርነት የአሜሪካ እንዳልሆነ ያውቁታል። አሜሪካንን እዚህ ጦርነት ውስጥ ስባ ያስገባችው እስራኤል እንደሆነች ያውቃሉ። ድርድሩ እንደማይሰምርና እንደሚቀደድ ያውቃሉ። ተመልሰው እንደሚመጡ ያውቃሉ። አስፈላጊ ነገሮችን በዚህ 60 ቀን አስገብተዋል። እንደተጠበቀው ድርድሩ ከሸፈ። ኢራን ላይ ጥቃት ፈጸሙ። አስቂኙን ነገር ልነግራችሁ ነው። አሜሪካንን
እዚህ ጦርነት ውስጥ ስባ አስገባቻት ማናት? ሁላችሁም እንደምታውቁት ባይና ሁላችሁም ትረዳላችሁ። እስራኤል ናት አይደል? የእስራኤል ፕሮጀክት ነው። የኢራን አጸፋዊ ምላሽ እጅግ አስደንጋጭ ነው። በመጀመሪያው ከ60 ቀን በፊት በነበረው ጦርነት ወደ እስራኤል ነን ስቶፕ ነበር ሚሳኤል የሚተኩሱት። ኤፋርደው ናታን ኢስፋን የሚባሉ የኒውክሌር ማብላያ ተቋሞቻቸውን ኦብሊትሬት አድርገናል ምናምን ብለው ሲደነፉ ምናምን ስቲል አንደርግራውንድ ላይ ሚሳኤሎቻቸውን፣ አስተኳሾቻቸውን፣ ተተኳሾቻቸውን አውድመናል ሲሉ ሰዎቹ አባነቅነቅ የለም። ግማሹ ከአፈር ውስጥ ይመጣል፣ ግማሹ ከንትን ይመጣል። እነዚህን የገልፍ ሀገራት ላይ ያሉ ወታደራዊ ቤዞቻቸውን በሙሉ ዌስተርን ሚዲያዎች አይነግሩንም እንጂ ረሚም ነው ያደረጉት። አሜሪካ በታሪኳ እንዲህ ያለ ኪሳራ ደርሶባት አቅም ዌስተርን ሚዲያ አልነገሯቸውም። እኔ አፈርሰው ዌስተርን ሚዲያ ሊነግሯችሁ አይችሉም። ሁለተኛ ኢራናውያን የሚጠቀሙበት ሲስተም እንደ አሜሪካውያን የ150 ሚሊዮን ዶላር ወይም ደግሞ የ200 ሚሊዮን ዶላር ተዋጊ ጀት ምናምን አይደለም የሚጠቀሙት። አሜሪካውያን ይሄ ኤፍ-35 ተዋጊ ጀቶችን አንዱ ዋጋው 200 ሚሊዮን ዶላር፣ አንዱ 250 ሚሊዮን ዶላር ክንፉ ምናምን አረ የሌሊት ወፍ ነው ምናምን ይመስለው ይላል። ቴዶንኬር ኢራናውያን ቴዶንኬር 250 ሚሊዮን አውጥተ የገነባውን ተዋጊ ጀት $5000 ድሮን አፈር ከድሜ ያበላብሃል። ይሄ ማለት በሚሊተሪ ቋንቋ ዋር ኦፍ አሲሜትሪ ይባላል። ዋር ኦፍ አሲሜትሪ ማለት እንደ አባዱላ ገመዳ ስናይፐር ይዞ የመጣውን ሰውዬ በድንጋይ መማረክ ማለት ነው። እንዴት አድርገህ እንደሆነ አጠይቀኝ አይደል ነው። አባዱላ እንዴት እንደማረከ ግን ላስረዳችሁ ስለፈለኩ ነው። አባዱላ አንድ ንግግር አላቸው። በስናይፐር ሲመጣብኝ በድንጋይ ማረኩት። የስናይፐሩን ዋጋና የድንጋዩን ዋጋ ወይ አንድ ደግሞ የሀገራችን ታጣቂዎች የሆነ ቦታ ሲተነተን ሰምቻለሁ። ታንክ በሃይላንድ ማረኩኝ ያለ ተንታኝ ሰምቻለሁ። ታንክ እየነዱ ሲመጡ ሃይላንድ ቅጭ አረኩኝ። ታንኩ የሚነዳው ሰውዬ ወጥቶ እጅ ሰጠ። ጉድ ነው። እኛ ሀገር እንዲህ ያሉ ታሪኮች ለመስማት ጥሩ ነው። ወሬ ምናምን ጎበዞች ነው። ዋር ኦፍ አሲሜትሪ ማለት በአሁን ዘመን ጦርነት ጭንቅላት ነው። የ250 ሚሊዮን ዶላር ተዋጊ ጀት ቶሞሆክ ሚሳይል ምናምን መጠቀም አይገባም፣ ወይም ደግሞ ግዴታ አይደለም። ስማርት ከሆንክ $2000 ድሮን ድምጥ ማጡን ታጠፈዋለህ። ማን ነው ስማርት? የሰማይ ስባሪ የሚያል ተዋጊ ጀት ያረክ ይዘህ ስትመጣ በ5000 ብር የተሰሩ ድሮኖችን 500 ይለቁብሃል። አንዱን ድሮን ለማውደም አንድ ሚሳኤል ተተኩሳለህ። 500 ሲለቁብህ ስንት ሚሳኤል ነው የምትተኩሰው? አንዱ ሚሳኤል $190,000 ምናምን ነው። ኢራናውያን አንድ ጊዜ 500 ይለቁብሃል። እንዲህ ያለ ሀሳቢ ሊኖር በጣም የተለየ ህዝብ መሆን አለብህ ማይ ፍሬንድ። እኚህ ሰዎች ማክሲመም $20,000-15,000 የፈጀ ሻሃድ ድሮን ነው የሚለቁት። ብታወድምባቸው ምን ይጎዳሉ? $20,000 ነው የምታወድምባቸው። አንተ $20,000 ወይም ደግሞ $5,000 ድሮን ለማውደም አንድ የምተኩሰው ሚሳይል $100,000 ነው። ዋር ኦፍ አሲሜትሪ ማለት ይሄ ነው።
አሜሪካ የደረሰባትን ኪሳራ የትኛውም የዌስተርን ሚዲያ አይነግርህም አርቲ ካልሆነ በስተቀር ወይም የአሜሪካ ሚሊተሪ ሰዎች ፖለቲካ ሳይንቲስቶች ካልሆኑ በስተቀር አይነግርም። በታሪኳ አሜሪካ እንዲያለ ውርደት ገጥሟት አያውቅም። ኦኬ ወደሚያስቀው ነገር ልምጣላችሁ። ገጥሟችሁ አቃል ብዙ ጊዜ ጓደኞቻችሁ መሃል እንዲህ ያሉ ሰዎች አይጠፉም። ሰላም በተቀመጣችሁበት ቦታ ላይ የራሳቸውን ጸብ ጎትተው ያመጡና የሚያደባድቧችሁ ጓደኞች አሏችሁ። ፎርሹር ይኖሯቸዋል። እናንተ እኮ ምንም ሰላም ቁጭ ብላችሁ ነበር። ፕሊዝ እንዲህ ላይ ገጥሟችሁ ያውቃል? ቁጭ ባላችሁበት የራሳቸውን ጸብ ያመጡና የሚያደባድቧችሁ ሰዎች አሉ አይደል? አስቂኙ ነገር እናንተ ለነሱ ብላችሁ ስትደባደቡ ቢደባደቡላችሁ አሪፍ ነው። እናንተ ለነሱ ብላችሁ ስትደባደቡ እነሱ እናንተ በተቀመጣችሁበት ቦታ ላይ ተቀምጠው እንዲህ እያሉ ሲያዩ እንዲህ አይነት ጓደኛ ገጥሟችሁ ያውቃል? እናንተ የእነሱን ድብድብ ትደባደባላችሁ፣ እነሱ እናንተ ወንበር ላይ ቁጭ ብለው ያዋቸዋል። ተፈነካክታችኋል፣ ደምታችኋል፣ ተቆርጣችኋል፣ ምናምን ምንም ወያኛውን ሰው የጎርታችኋል ምናምን እኮ እናንተ እኛ አደባዳቢዎቻችሁ ቁጭ በኔ ትንታኔ እነዚህ እንዲህ ያለ ባህሪ ያላቸው ከራሳቸው ዓላማ አንፃር ዚያር ስማርት ከራሳቸው ዓላማ አንፃር ቡፎኑ ወይም ደግሞ ቂሉ በእነሱ ጸብ ዘለህ የገባው አንተ ነው። ጡንቻ ላይ ምናምን ደረታ ላይ ምናምን አንዳንድ ጊዜ አያቸዋለሁ። እዚህ የሆነ መሰብሰቢያ ቦታ ላይ ዲያስፖራ ምናምን በሰው ጸብ ገብቶ ዲፖርት ይደረጋሉ። በሰው ጸብ ደና ቁርስ ሻይ እየጠጣ ምናምን የነበረ ሰውዬ ምናምን የሆነ ግርግር ይፈጠራል፣ ዘሎ ይገባል። በተለይ ሴት ካለችም አይጣል ነው። ኢትዮጵያዊ ሴት ካለች በስማ ሴቷን ኢምፕረስ ለማድረግ በማይመለከተው ጉዳይ ላይ ዘሎ ይሰነዝራል። ፓንች ወይ ጥርስ ያወልቃል፣ ወይ አይን ያፈሳል፣ ወይ ምናምን። ከዛ ፖሊስ ይዟል ምናምን። ከዛ በኋላ አይደል እስራኤላውያን አሜሪካኖችን ለራሳቸው ጦርነት ስበው አስገቧቸው። ከስዊዘርላንዱ ስምምነት በኋላ ስዊዘርላንዱ ስምምነት ያፈረሱት ራሳቸው ናቸው፣ እስራኤሎች ናቸው። እንደምታውቁት እነሱ ናቸው የሚያዟቸው። አሁን አሜሪካኖች ሙሉ ለሙሉ ጦርነት ውስጥ እስኪዘፈቁ ድረስ በአየር ላይ ጥቃት ምናምን አገዟቸው። እስራኤላውያን ትናንሽ ሀገራት ላይ ካልሆነ በስተቀር እንደ ኢራን ያለ ሀገር ላይ በተአምር ኢንፋንተሪ እግረኛ ወታደር አስገቡ። ቢኮዝ በቁጥር ትንሽ ናቸው። ጅሎች አሜሪካ ተዘፍቃ ገባች እዚህ ጦርነት ውስጥ። ቤንጃሚን ኔታንያሁን ጨምሮ ማንኛውም የእስራኤልን ፖለቲከኛ ዛሬ ላይ በተጠይቋቸው ኖ አንተኩስም እያሉ ከኢራን ጋር ችግር የለብንም እያሉ ነው። ውሸቴን ነው። ኢራንም ወደ እስራኤል እንደከዚህ ቀደሙ መተኮስን አቁማለች። አያስቅም? እችን የምታክል ሀገር ትራፑስ ነው ያስገባቸው። አሁን እስራኤላውያን ፖፕኮርን እየበሉ ቁጭ ብሎ እያዩቸው ነው። እጅግ አስቂኙ ነገር የተራረፈቻቸውን እዚህ ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ ባህሬን ላይ ወታደራዊ ቤዞቻቸውን ረሚም ሲያደርጉ የተራረፈቻቸውን ራዳሮቻቸውን ይዘው ወደ ጆርዳን ሄዱ። ጆርዳን ላይ ተከሉ። ማለት እስራኤላውያን ወደ እነሱ እንዳይተኮስባቸው ወደኛ እንዳይመጡ ነው። ኖ ከነዚህ ከገልፍ ሀገራት ላይ ምናምን የመጡ ወታደራዊ ቤዞችን ወደኛ እንዳይመጡ፣ እኛ ከኢራን ጋር መታኮስ አንፈልግም አሉ። ጦርነቱ በኢራን እና በአሜሪካ መካከል ሆነ። ኢራን ጠቅላላ ባህሬን ላይ
ሳውዲ አረቢያ ላይ፣ ዩናይትድ አረብ ኤሚሬትስ ላይ፣ እነዚህ ገልፍ ሀገራት ላይ ያሉ የአሜሪካን ወታደራዊ ቤዞችን በሙሉ ረሚም አድርጋ አሁን ፊቷን ወደ ጆርዳን አዙራለች። የቀሩ አሉ ገና የምትተኩስባቸው በተለይ ኩዌት አካባቢ። የአሜሪካ ወታደራዊ ቤዝ ባለበት ቦታ ላይ ሁሉ የኢራን ድሮኖችና ሚሳይሎች ኢላማ ይሆናሉ ማለት ነው። አሜሪካ ወታደራዊ ቤዞቿን ወደ እስራኤል ኦልሬዲ በፊትም አሉ፣ ግን እስራኤል ላይ ሆና ከተኮሰች ኢራናውያን ወደ እስራኤል ይተኩሳሉ። አሁን ከእስራኤል የሚተኮስ ምንም አይነት ነገር ስለሌለ ኢራናውያን ነው ወደ እስራኤል የምተኩስበት ምን ምክንያት የለም። ይሄው ኢንፍራስትራክቸራቸውን እያወደሙ ነው። እነዚህ ገልፍ ሀገራት ጅል ናቸው ያልኩበት ምክንያት ይኸውላችሁ፣ እነዚህ ገልፍ ሀገራት ዲሳሊኔሽን ወተር ፕላንት አላቸው። በረሃ ውስጥ ያሉ ናቸው። ውሃው ጨዋማ ነው። ይህን ጨዋማ ውሃ አጣርቶ ለመጠጥ የሚያበቃ ወይም ደግሞ ለመጠጥ ዝግጁ የሚያደርግላቸው እዚህ ጋር የወተር ማጣሪያ ትልቅ እንትን አላቸው። ከዚህ ውጭ ህይወት የላቸውም። ኢራን እዚህ ጋር ያለችው ኩዌት፣ ባህሬን፣ ሳውዲ አረቢያ፣ ካታር፣ ዩናይትድ አረብ ኤሚሬትስ የውሃ ማጣሪያዎቻቸው እዚህ ጋር ያለው። እቺ ሀገር ከዚህ ጋር እዚህ ጋር የምትተኩስ ሀገር ናት። ዲያጎ ጋርሲያ 4000 ኪሎ ሜትር ድረስ የምትተኩስ ሀገር ናት። ኢማጂን የዎኪንግ ዲስታንስ ላይ ያለ የውሃ ማጣሪያቸውን አንድ ድሮን በቂ ነው። የነዚህ ኢንፍራስትራክቸራቸውን አሁን ድልድዮቻቸውን አውድመዋል። ኢራናውያን ኢቫኪዩት አድርጉ እያሉ ነው። ለቃችሁ ውጡ እያሏቸው ነው። በቀጣይ ኢንፍራስትራክቸራቸው የሚመቱባቸው ከሆነ ኢራናውያን የነዚህን ሀገራት ዲሳሊኔሽን ድምጥማጡን ነው የምታጠፈው። ድምጥማጡን ማጠፋች ማለት እነዚህ ሀገራት ከ90 እስከ 95 በመቶ ውሃ የሚያገኙት ከዚህ ነው። ፓወር ፕላንት አላቸው። በዚህ በተቃጠለ በረሃ ውስጥ እየኖሩ ኤሲ ከሌላቸው አስቡት፣ ውሃ ከሌላቸው አስቡት። ይህን ቁጭ ብላ ፖፕኮርን እየበላች የምታየው ማናት? እስራኤል ናት። ቢኮዝ እንደነገርኳችሁ እስራኤል በአንድ ድንጋይ እነዚህን ሀገራት በሙሉ ወደ ፍርስራሽነት እየለወጠች ነው። ቢኮዝ ኢራንን ስትነኩ አሜሪካ ወታደራዊ ቤዞች እዚህ አካባቢ ያሏት፣ ከዚህ ነው የሚተኮሰው። ኢራን እነሱ ወታደራዊ ቤዞቿ ላይ ለመተኮስ በሚል እነዚህን ሀገራት ወደ ፍርስራሽነት ትለውጣለች። እስራኤል ብዙ መስራት አይጠበቅባት። እነዚህ ሀገራት ማለት ለአሜሪካ ለአመታት የጀርባ አጥንቶቿ ናቸው። የወርቅ እንቁላል የምጥል ዶሮ ማለት ነው። በተለይ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ ትራምፕ መጣ ሲባል፣ ኦባማ መጣ ሲባል፣ ጆ ባይደን መጣ ሲባል አንዳቸው ተመራጭ ተወዳጅ ለመሆን ግማሹ የ1 ትሪሊዮን ዶላር የንግድ ይዋዋላል። ፔትሮ ዶላር አለ ምናምን። ኢራንን በመንካት ብቻ እስራኤል እነዚህን ሀገራት ወደ ፍርስራሽነት ነው የምትለውጠው። ሰማይና ምድር ያልፋሉ እንጂ ኢራንን ይሄን ከማድረግ ሊያቆማት የሚችል አንዳች ምድራዊ ኃይል የለም። ሰማይና ምድር ያልፋሉ እንጂ ስትሬት ኦፍ ሆርሙዝን ከኢራን ነጥቆ መቆጣጠር አይቻልም። ኢትስ ኢምፖሲብል። እኔ 12ኛ ክፍል ስንማር የሞዛይክ ዶክትሪንን እንኳን ተምረን ስናነብ ተገርመናል። አይደለም አሁን ላይ ባለው ጭንቅላቴ ማለት ነው። አንደኛ ኢራናውያን ቶፖግራፊው ለነሱ ምቹ ነው። በተራራ የተከበቡ ናቸው። እግረኛ ወታደር ማስገባት አትችልም። ቢኮዝ ተፈጥሮ ያደላቸው ናቸው። ሁለተኛ እግረኛ ወታደር ላስገባ ብትል ተባባሪ ህዝብ ሊኖር ይገባል። መጀመሪያ እና መዶ ምናምን የሉም። ኢትዮጵያ ልትወር ብትመጣ እና መዶ መንገድ እየመሩ ምናምን ያሳዩሃል። ኢራናውያን 94 ሚሊዮኑ እሳት ጎርሶ የተቀመጡ ናቸው። ኢማጂን እዚህ ህዝብ መሃል ተራራ፣ ዳገት፣ ቁልቁለት በማታውቀው ቦታ ላይ እግረኛ ወታደር ይዘህ ስትገባ ይኸውላችሁ 2003 ላይ አሜሪካ ኩዌትን ለመውረር
ወደ 250 ሺህ ወታደር ልካለች። ከዛ ሳዳም ሁሴንን እንደዚሁ ለመምታት ወደ 180 ወደ 200 ሺህ ወታደር ልካለች። 20 ዓመት ነው ኢራቅ ውስጥ የተቀመጡት። ወገኔ ለዶናልድ ትራምፕ ቅርበት ያላችሁ ሰዎች አይ ቲንክ ብቸኛው ለዶናልድ ትራምፕ ቅርበት ያለው ፖለቲከኛን እስከማውቀው ይርታቸው ነው። ይርታቸው አለ አድርስልኝ። ለዋይት ሃውስ ቅርበት ያለው ሰው እሱ ነው። የዛሬ 8 ወርም ነግሬያቸዋለሁ። አሁንም እነግርሃለሁ። 150 ሺህ ወታደር አይደለም፣ 250 ሺህ ወታደር አይደለም። እኔ አፈርሱ 4 ሚሊዮን ወታደር እግረኛ ይዘህ ብትገባ 4 ሚሊዮን በጣም አነሰ። 10 ሚሊዮን ወታደር ይዘህ ብትገባ እነዚህ በገልፍ ሀገራት ላይ አሜሪካ ያላት ወታደሮች አጠቃላይ ተደምሮ የወታደሮቿ ብዛት 100 ሺህ አይሞላም። ለወሬ ነጋሪ አንድ ከተረፈ ይኸው እንግዲህ የተቀየረ ትንታኔ የለኝም ማለት 8 ወር ጀምሮ በመካከለኛ ምስራቅ ስተነተንላችሁ የነበረው ትንታኔ ነው። እኔ እናንተ የምትቀጡኝ እንቀጣለሁ። በቃ እኔ ነግሬያቸዋለሁ። ይሄን ምንም የምነግራችሁ ምንም አይነት አሜሪካ ልታሸንፍበት የምትችልበት ምንም አይነት መንገድ የለም። ኦኬ ለአሜሪካ ማሸነፍ ማለት ምን ማለት ነው? ይኸውላችሁ ሁለት ነገር ማወቅ አለብን። ለአሜሪካ ማሸነፍ ማለት አስቀድመው ወደ ጦርነት ከመግባታቸው በፊት ያስቀመጧቸውን ነጥቦች ማሳካት ነው አይደል? ያ ነጥብ ምንድን ነው? ሪጅም ቼንጅ ነው አይደል? ተውት፣ ሌላውን ተውት። ሪጅም ቼንጅ አይደል? ይሄ ኒውክሌር ማብለያው ምናምን እሱን ተውት። ኦኬ ሪጅም ቼንጅ እናመጣለን ብሎ ጦርነት የጀመረ ሀገር ስልጣኔያችሁን ወደ ፍርስራሽነት እንለውጣለን፣ እናወድማችኋለን፣ የራሳችንን አመራር በእኛ ቶን የሚደንስ መሪ ኢንስቶል እናደርጋለን ብሎ ጦርነት የከፈተ ሀገር አሸነፈ የሚባለው ይሄን ካሳካ ነው። ትንታኔ ማለት ይሄ ነው። ተደባድበ አሸነፍኩ ስትለኝ እኔ መጠይቅ ከመደባደብ በፊት ለማሳካት ያስቀመጥከው ግብህ ምን ነበር? ተደባድቤ ቦርሳውን ነጥቃለሁ ብለህ ድብድብ ጀምረህ ያንተ ቦርሳ ከተነጠቀ ወይ ቦርሳ ካነጠቅ ተሸንፋል ማለት ነው። ሪጂም ቼንጅ አመጣለሁ ብሎ የተዋጋ ኃይል ሄዶ ደበደባቸው። ያን ካላሳካ ኢራናውያን አሸንፈዋል ማለት ነው። ለኢራናውያን ማሸነፍ ማለት ሰርቫይቭ ማድረግ ነው። ኒውክሌር ጣልባቸው፣ ሚሳኤል ጣልባቸው፣ ደብድባቸው፣ ወደ ፍርስራሽነት ለውጣቸው። ኢራን ውስጥ ሪጂም ቼንጅ ማምጣት ግን አይታሰብም አይደለ? ሁለተኛ ተውት፣ ሪጂም ቼንጅ በጣም ተው፣ ሌላውን ተው። ስትሬት ኦፍ ሆርሙዝን ተቆጣጠር። አሁን አሜሪካ በቀጠናው ላይ ከዚህ በፊት የነበራትን የበላይነት ሁሉ ነው ያጣችው። ምን ማለት ነው? ይሄ ጦርነት ከመጀመሩ በፊት አሜሪካ በገልፍ ሀገራት ወታደራዊ ቤዞች ነበሯት፣ ዛሬ የሏትም። አሜሪካ ይሄ ጦርነት ከመጀመሩ በፊት ገልፍ ሀገራት ላይ የበላይ ነበረች፣ ፖሊስ ነበረች፣ ዛሬ አይደለችም። ስትሬት ኦፍ ሆርሙዝ አልተዘጋም ነበር፣ ዛሬ ተዘግቷል። እሱ ብቻ አይደለም፣ ይሄ እዚህ ጋር የምታዩት ቾክ ፖይንት ባበል መንደብ፣ ይሄ ቀይ ባህር ቾክ ፖይንት ነው። ስትሬት ኦፍ ሆርሙዝ ብቻ አይደለም፣ ከሳውዲ አረቢያ የሚወጣው ነዳጅ በሙሉ የሚያልፈው 7 በመቶ ስትሬት ኦፍ ሆርሙዝ ወደ 25 ወደ 30 በመቶ ነዳጅ ይወጣ ነበር። አሁን ይህም ተዘግቷል። ከጦርነቱ በፊት አልተዘጋም ነበር፣ አሁን ተዘግቷል። እሱ ብቻ አይደለም፣
ከዚህ በኋላ ገልፍ ሀገራት ላይ ፓወርፉል ሀገር የምትሆነው ኢራን ናት። እንዴት አድርገህ ነው የምታሸንፈው? መጨረሻ ላይ የምትባን ነው። ለካ የተደባደብከው ድብድብ ያንተ አይደለም። የተደባደብከው ድብድብ የእስራኤል ድብድብ ነው። አሁን እስራኤል ቤንጃሚን ኔታንያሁ ፖፕኮርን እየበላ የአርጀንቲና ደጋፊ ነኝ እያለ ኳስ በጭንቅላቱ እያንጠባጠበ ምናምን ትራምፕ እንዴት ነው ጦርነቱ ምናምን ጥሩ ነው እየገፋ ነው ምናምን እኛ ሰላኛ። ምክንያቱም ኔታንያሁ ያውቃል ኔታንያሁ ያውቃል። አሜሪካ ከሀገራት ጋር ጦርነት ስታደርግ እኮ እንዲህ አይደለም። ደካማ ሀገራት ስታገኝ እኮ ዲስፋንክሽናል ረምፕ ስቴት ነው የምታደርጋቸው እኮ በታትና ነው የምትሆን። ኢራን ላይ ግን እንደዛ አይደለም። ዛሬ ኔታንያሁን ብታየው አረ እዛ በጸባላችሁ እናንተ እሱ ቁጭ ብሎ አካባቢ ወደ ፍርስራሽነት ሲለወጥለት ነው የሚሆነው። ይሄ ሁሉ የሚሆነው ቢኮዝ ኦፍ ሎቢስቶች፣ አሜሪካ ሎቢስቶች። ዶናልድ ትራምፕ የተከበበው የእስራኤልን ጉዳይ እንዲያስፈጽሙ በተሾሙ ሰዎች ነው። የፔንታጎኑ ሰው ፒት ኤግዚት የእስራኤል ጉዳይ አስፈጻሚ ነው። ሲአይኤ የእስራኤል ጉዳይ አስፈጻሚ ነው። ኢንፊልትሬት አድርገው ገብተዋል። ሞሳዶች ናቸው የሚያዟቸው። ማርኮ ሩቢዮ የሎቢስቶች ምን ነው የሚያሽከረክሩት? ስቲቭ ውድኮቭ እነሱ ነው የሚያሽከረክሩት። ጄሬድ ክሪሽነር እነሱ ናቸው የሚያሽከረክሩት። ይህ ሰው ምን አማራጭ አለው? ሲአይኤ ሄይ ኢራናውያን እኛን ሊያጠፋ የሚችል ዩራኒየም አብላልተው ጨርሰዋል፣ በቶሎ እርምጃ ካልወሰድንባቸው ያጠፉናል ሄይ ብሎ ለፕሬዚዳንቱ ሪፖርት ያቀርባሉ። ኦኬ እንደዛ ካላችሁ ተኩሱ ይላል ፕሬዚዳንቱ። ጆከንት የተባለ የመካከለኛ የደህንነቱ አማካሪ ብታምኑም ባታምኑም ሲአይኤ መረጃ የሚያገኘው ከሞሳድ ነው። ሞሳድ መረጃ የሚሰጥህ አንድም ኮንፊውዝ ሊያደርግ ነው፣ ሁለትም ኢንፎርም ሊያደርግ ነው። ከታች እስከ ላይ ቁማር የተበሉ ሰዎች ናቸው። ምን ማድረግ ትችላለህ? ሲአይኤ ሪፖርት ያቀርብልሃል። ሪፖርት አቅራቢዎቹ በሎቢስቶች የተያዙ ናቸው። ምን ማቅረብ እንዳለባቸው ቤንጃሚን ኔታንያሁ ነው የሚነግራቸው። ኦኬ እንዲህ ያለ አደጋ አለ ምናምን ኦኬ ይቀርብለታል ዋይት ሀውስ። ትራምፕ ከመፈረም ውጭ ምን ማድረግ ይችላል? የራሱ የስለላ ድርጅት የለው፣ የራሱ የሚመራው እንትን የለ፣ የራሱ እንትን የለው። ኦኬ ስለዚህ ዘር ኢዝ ኖ ትራምፕ፣ ምንም መውጫ መንገድ የለም ከዚህ ጦርነት ውስጥ። አሜሪካ ፎሬቨር ነው ከዚህ ጦርነት። ኢራናውያን አሁን እነዚህ ሃርድ ላይኖቹ ከዚህ ቀደም የነበሩት ሞዴሬቶቹ እንደራደር ምናምን ብሎ ተደራድረዋል። አሁን ኢራናውያን መደራደር አይቻልም እያሉ ነው። ምንደራደረው ምንፈልገውን ካገኘን ብቻ ነው እያሉ ነው ኢራናውያን። ይህን ሰምታችኋል በዜና። በመጀመሪያውም ስምምነት የስዊዘርላንዱን የመደራደሪያ ነጥቦች እንኳን ብትሰሙ ሰረንደር ዶክመንት ነው። አሜሪካ የተሸነፈችበት ነው። ያነበባችሁ ካላችሁ ኢራን ስለማሸነፏ የምትረዱበት ነው። ከዚህ በኋላ እንኳን እንደራደር ቢሉ የባሰ ነው የሚጠብቃቸው። there is no way ኢራንን ልታሸንፍ የምትችልበት my friend። ኢራን is not ኢራቅ አይደለችም። ኦኬ ከዚህኛ ምንድን ነው የምናገኘው? እኔ የሚመስለኝ ልንገራችሁ። እዚህ ጋር ከብዙዎቻችሁ ጋር ልቃረን እችላለሁ፣ ግን እኔ የሚመስለኝ ልንገራችሁ። አብይ አህመድ ወደ ስልጣን ሲመጣ፣ አሁን ወደ ሀገራችን ስንመጣ ማለት በዚህ ጉዳይ ብንለያይም ምንም ችግር የለውም፣ ግን እኔ ሳገጣጠማቸው ምናምን እኔ የሚገባኝን ልንገራችሁ። ትክክል ልሆን እችላለሁ፣ ላልሆን እችላለሁ፣ አላውቅም። እዚህ ጋር አብይ አህመድ ወደ ስልጣን እንደመጣ መጀመሪያ የተገናኘው ከቤንጃሚን ኔታንያሁ ጋር ነው። ቤንጃሚን ኔታንያሁ የዛሬ 30 ዓመት ለዚህ ጦርነት ሲዘጋጅ የኖረ ሰው ነው። እያንዳንዱን ነገር አሁን ከኢራን በኋላ ወደ ቱርክ ነው ሄደው።
ከኢራን ጋር የሚደረገው ጦርነት ቀላል እንዳልሆነ ያውቃል ቤንጃሚን ኔታንያሁ። ኢራናውያን ስትሬት ኦፍ ሆርሙዝን እንደሚዘጉት ያውቃል። አብዛኞቻችሁ ስትሬት ኦፍ ሆርሙዝ የሚባለው በዚህ ጦርነት ነው እንጂ የሰማችሁት አታውቁትም። በበል መንደብ አታውቁትም፣ አናውቀውም። ይሄ ጦርነት ነው። ኦኬ ቾክ ፖይንት ለካ ይሄ ነው ምናምን ማለት የጀመረው ቤንጃሚን ኔታንያሁ ስትሬት ኦፍ ሆርሙዝ እና ባበል መንደብ ቀይ ባህር ላይ ያለው ቾክ ፖይንት እንደሚዘጋ ሳውዲ አረቢያ 7% ነዳጅ የምታስተላልፍበት መንገድ ነው። በየመን ሁቱ ታጣቂዎች ተዘግቷል፣ ሰምታችኋል። ይሄ እንደሚዘጋ ቃል ስገምት የባህር ኃይል አደራጅ ያሉት ለዚህ ይመስለኛል። ኢንኬዝ ቀይ ባህር ላይ ከሁቱ አማጽያን ጋር ለማስለቀቅ በምናደርገው እንትን ተሳታፊ ትሆናለህ የሚል ነገር የተሰጠው ይመስለኛል። ሁለተኛ አብይ አህመድ ታስታውሱ እንደሆነ ሙዝ በዳቦ ብሉ ምናምን እያለ ሲናገር ሰምታችኋል። ሙዝ በዳቦ ብሉ። ቤተሰብ እኔ በኢትዮጵያ ፖለቲካ ጉዳይ 90% እኔ የምገምተው ፕሪዲክት ማድረገው ነገር ይሳካል። ባይሳካ እንኳን እዛው አካባቢ ነው የሚያንዣብበው። ብዙ ጊዜ እንደዚህ ነገሮችን ምና አይቼ ስነግራችሁ ማለት አሁን ምነግራችሁን ስሙትና ከዚህ ጋር እንዴት ላይ ያይዘው እንደሆነ ትረዳላችሁ። አብይ አህመድ የከተማ እርሻ ላይ አተኩሩ፣ ሙዝ በዳቦ ብሉ፣ አቮካዶ ብሉ፣ ሳርም ቢሆን ቅጠል ጎመን ምናምን ብሉ ምናምን ሲል ስትሬት ኦፍ ሆርሙዝ ሲዘጋ ብዙዎቻችን ስትሬት ኦፍ ሆርሙዝ ነዳጅ መተላለፊያ ብቻ ይመስለናል። ኖ አስደንጋጩ ነገር ፋኦ የሚባለው ድርጅት የጣሊያን የሚገኘው የፉድ ኤንድ አግሪካልቸራል ኦርጋናይዜሽን 31 ኦር 32 የአፍሪካ ሀገራት ከፍተኛ ለሆነ ረሃብ ይዳረጋሉ ተብሏል ብሏል። የፋኦ ሪፖርት ነው። ቢኮዝ ስትሬት ኦፍ ሆርሙዝ ፈርቲላይዘር የሚተላለፍበት ነው። ፈርቲላይዘር ከሌለ ደግሞ ገበሬ ማረስ አይችልም። ገበሬ ካላረሰ ደግሞ ከፍተኛ ረሃብ ይፈጠራል። ሰውየው የባህር ኃይል ሲያደራጅና ሳርም ቅጠልም እስቲ እንደ ጊዜው ምናምን አቮካዶም ምናምንም ብሉ ብቻ ማንኛውም ነገር በጥርሳችሁ ተፈጭቶ ወደ ውስጣችሁ ገብቶ ጤንነትና እድገት ከሰጣችሁ ምግብ ነው ምናምን ብሎ ሲናገር አሁን የከፋ የራብ ጊዜ ይመጣል። ወገኖቻችንን ማንቃት ካለብህ የዓለምን ነባራዊ ሁኔታ አንቅተ በቶሎ እንዲዘጋጁ ማድረግ ካለብህ ማድረግ አለብህ። ዛሬ የሌላ ሀገር ዜጎቻቸውን እያነቁ ነው። እኔ 3-4 ወር ይሆናል ቴሌግራም ላይ ብትሄዱ ገልፍ ሀገራት ላይ ያላችሁ ውጡ እንዲሆኑ እንዲሌኑ እያልኳቸው ነው። አሁን በይፋ መነገር ጀምሯል። ኢራናውያን ውጡ እያሏቸው ነው። አም ሶሪ ከምትሞቱ ወገኖች ከምትሞቱ መውጣት የምትችሉ ካላችሁ በቶሎ ውጡ። ምክንያቱም ይሄ ጦርነት አካባቢውን በሙሉ ወደ ፍርስራሽነት የሚለውጥ ነው። እስራኤል ወይም ቤንጃሚን ኔታንያሁ አካባቢው ወደ ፍርስራሽነት እንዲለወጥለት ነው የሚፈልገው። ያ ካልሆነ ታላቋን እስራኤል መገንባት አይቻልም። ስትሬት ኦፍ ሆርሙዝ ለረጅም ጊዜ ነው የሚዘጋው። ነዳጅ ይጨምራል። በተለይ የአውሮፕላን ነዳጆች ምናምን ይጨምራሉ። ትራንስፖርት በጣም አደገኛ ነው የሚሆነው። ምግብ የከተማ እርሻ ውስጥ ምናምን ቤታችሁ ትንሽዬ ቦታ ያላችሁ ምናምን ቆስጣ ምናምን ሰላጣ ምናምን ትከል። ኢትዮጵያ ምድር ላይ ያልሰማውን ትንታኔ ነው እየነገርኩ ያሉት። ትከል ስል ትከል። የራብ ጊዜ እየመጣ ነው። ይህን የራብ ጊዜ ማይ ፍሬንድ አትሊስት እንዳትራብ። የራብ ጊዜ አማራ ነኝ ብለህ አጠግብም። ኦሮሞ ነኝ፣ ስልጤ ነኝ፣ ትግራዋይ ነኝ ኖ የእናንተ ብሔርተኞች ፕሊስ። አሁን ይህን ህዝብ አማራ፣ ኦሮሞ፣ ስልጤ፣ ትግራይ ምናምን እያልክ የምታደነቁርበት ጊዜ አይደለም። አመዶ ሲሪየስ የሆነ ነገር ላይ እየገባ ነው። ሁለተኛ ወደ ኒውክሌር ጦርነት እየተገባ ነው። የገና የዩክሬንና የራሽያን ጉዳይ አልተነካም። አውሮፓውያን እስከ መጨረሻ ድረስ ዩክሬን እየተሸነፈች ያጣች ከመጣች ራሻውያን ወደኛ መዞራቸው አይቀርም ብለው እየቆሰቁሳት ነው።
ፑቲን ትዕግስቱን እየተፈታተኑት ነው። ኢቨን የመጨረሻ ኢራንን ወደ ፍርስራሽነት ለመለወጥ በሚደረገው ጦርነት ሜቢ እስራኤላውያን ኒኩለር ወይም አሜሪካም ኒኩለር ልትጠቀም ትችላለች። ወገኖች እኔ አንዳንድ ነገሮችን እያዝናናው ስለነገርኳችሁ አዝናኝ እንዳይመስላችሁ። ጠዋት ማታ ከሰዓት ጠዋት ማታ ከሰዓት እኔ ከዚህ ውጪ ማነበው ከዚህ ውጪ የምሰማው ሌላ ወሬ የለኝም። ከዚህ ውጪ ሳልሰማ የዋልኩበት ሳላነብ የዋልኩበት ጊዜ የለም። የነገርኳችሁ ወሬ እጅግ እጅግ አስከፊ የሆነ ነገር ነው እየመጣ ያለው። ስትሬት ኦፍ ሆርሙዝ ሲዘጋ ፈርቲላይዘር መተላለፍ አይችልም። የአፍሪካ ሀገራት በራብ ይጎዳሉ። ሲመስለኝ አብይ አህመድ ወደ ቴል አቪቭ በሄደበት ሰዓት ላይ ቤንጃሚን ኔታንያሁ የነገረው ይመስለኛል። ታስዋይ ባህር ኃይል ምናምን ያደራጀው ከዛ በኋላ ኦኬ የከፋ ጊዜ እየመጣ ነው ምናምን ይሄኔን ብሉ ምናምን ሲል የነበረው። ስለዚህ አሁን ባለው ነባራዊ ሁኔታ ሀገራት ዜጎች እንደ ሀገር ነው እያሰቡ ያሉት። በዚህ መሃል ድሃ ሀገራት ላይ ያሉ ወገኖቼ ምንም ጥያቄ የለውም፣ ዋጋ እንከፍላለን። አሜሪካ፣ ዩሮፕ የተሻለ ሀገር ተቀምጠ ይሄንን ሰምተ ይሄን አንብበ ለዛ ምስኪን ህዝብ ለዚህ ምስኪን ህዝብ እንዲዘጋጅ መምከር ካልቻልክ ይሄን ትናገራለህ ተብሎ ሲጠበቅ አሁንም ዋይፋይ እና ስልክ ስላለ ብቻ በየስታርባክሱ በየቲሞርተኑ ተቀምጠ ኦሮሞ፣ አማራ፣ ትግራይ የምትል ኢትዮጵያዊ ካለ አንተ ብትሞት ይሻላል። በዚህ ሰዓት እንዲህ ያለ ትንታኔ ስትነትኑ ሳይ ብትሞት ይሻላል። ለምን መሰለህ? ሁሉም ነገር በህይወት ስትኖሩ እኮ ነው የሚደርሰዋል። በህይወት ስንኖር ትግራዋይ የምትለው መጀመሪያ ትግራዋይ በህይወት ሲኖር እኮ ነው። ትግራዋይ ከሌለ ምንድን ነው የምታወራው? ወገኖቻችን ካለቁ አማራ ምናምን እያልክ እኮ የምታወራው እኮ መጀመሪያ አማራ ወገኖቻችን እኮ ሲኖሩ ነው እኮ በህይወት። አትሊስት እኔና እናንተ እንበላለን እኮ ትበላለህ እኮ። እኔና እናንተ ችግር የለብንም። እኔና እናንተ ቶዛ ማክሲመም ችግር ሊኖርብን የሚችለው ወደ ኒኩለር ጦርነት ከገቡ ነው። ማን ተርፈው ቁርስህን፣ ምሳህን፣ እራትህን እየበላ ውሃ ሳይቋረጥብህ፣ መብራት ሳይቋረጥብህ፣ ነዳጅ ሳንቲም ሲጨምርብህ እያጉረመረምክ አሁን በዓለም ላይ ከፍተኛ ሰላማዊ ሰልፎች ይነሳሉ ተብሎ ነው የሚጠበቀው። ነዳጅ እየጨመረ ነው። እዚህ ሀገር ላይ የሆነ አፈርሶ ብሔር ትዝ ሊል አይገባም። እንደ ኢትዮጵያን ማሰብ ያለብን ኢትዮጵያ ወገኖቼ እንዴት ይሆናሉ ብለን ማሰብ ያለብን። ጤነኛ ከሆንክ ረሃብ ከመጣ ማንንም አይመርማ። ይመራል አይመራም? ያለበትን አካባቢ እንደ አንድ አድቫንቴጅ ተጠቅመን ምን ያርጉ እነዚህ ምስኪን ዜጎች? ምንድነው ማድረግ ያለባቸው? ከሆነ ያልፉታል በዚህ መንገድ፣ ካልሆነም እሰየው ነው። ፋኦ አስጠንቅቋል። 32 ሀገራት ላይ እጅግ አስከፊ ረሃብ ይፈጠራል ባለ ሰዓት ላይ ፕሊስ እንደው ፕሊስ አሁን ስለ ብሔር የምታወራበት ጊዜ አይደለም። የት ሄደ? ከዘመነ ኦሪት ጀምሮ ስታወራ የኖርክ ሰው ነህ። እንደው እንደ ብሔር ተሰብስበህ የሰራኸው ነገር ቢኖር ኦኬ፣ መርፌ አልሰራ። አትሊስት በዚህ በክፉ ጊዜ ተዘለው ሰብሰብ ብለን እንደ ሀገር እናወራ። እስኪ ምንድነው ማድረግ ያለብን? በትችል ከኤርትራውያን ጋር ሆነ ማለት ነው። አሁን ከኤርትራውያን ጋር ሆነ ምናምን እንደ ቀጠናው እንደ አፍሪካ ቀንድ
ኦኬ ለጊዜ ተዋቸው። እነሱን እንደ ኢትዮጵያዊ ምንድነው ማድረግ ያለብን? ካናዳ ውስጥ ያለው እንደ ካናዳዊ ነው እያሰበ ያለው። አሜሪካ ውስጥ ያለው እንደ አሜሪካዊ ነው እያሰበ ያሉት። ዩሮፕ ያለው እንደ ሀገራት ህዝቦቻቸው እንደዛ ነው እያሰበ ያሉት። አንተስ ምንድነው እያወራችሁ የምትሉት? ከዚህ ውጪ እኔ ወሬ ያለ አይመስለኝም። ጤነኛ አእምሮ ካላችሁ ወይም ለውጥ አይ ነው አንደርስታንድ አደርጋለሁ። አብዛኞቻችሁ የወጣችሁበት ማህበረሰብ ጠሎች ናቸው። ስለምጠሉ እንደዚህ አይነት ወሬ አትወዱም። ቢያልቁላችሁ ደስ ይላችኋል። ሞተው ቢያድሩ ደስ ይላችኋል። እንዲህ ያለ ወሬ አይመቻችሁም። ግን ፕሊስ አንዳንድ ጭካኔዎችን በይደር ማሳደር ጥሩ ነው። ይሄ ጦርነት በአጭሩ የሚቋጭ ጦርነት አይደለም። ኤስካሌሽን ወይም ደግሞ ኤስካሌሽን ዶሚናንስ፣ እነዛ ሲተኩሱ ኢንፍራስትራክቸራቸውን ሲያወድሙ እነዚህ ያወድማሉ። ይሄ የዲሳሊኔሽን ወተር ፕላንት ማለት ይሄ ነው። አያችሁ፣ ይሄ ጨዋማ ውሃ ነው። ይሄንን ጨዋማ ውሃ ነው እነዚህ የአረብ ሀገራት፣ ይሄ ማጣሪያው ነው። ኢራናውያን ትልቅ ለቨሬጅ አላቸው። ዘና ብለው ነው የሚቀመጡት ማለት ይሄንን በአንድ በሁለት ድሮን ያጠፉታል ማለት ነው። ይሄ 95% ገልፍ ሀገራት ላይ ላሉ ዜጎች ውሃ እያጣራ የሚያቀርብ ፕሮጀክት ነው። ይሄ ትልቅ እንትን ነው። ይሄንን አወደሙባቸው ማለት ሳውዲ አረቢያ፣ ኳታር፣ ዩናይትድ አረብ ኤምሬትስ፣ እነዚህ ሀገራት ኩዌት መጀመሪያም በረሃ ናቸው። በውሃ ጥም ያልቃሉ። እስካሁን ከነገርኳችሁ በመነሳት እስራኤል ዋነኛ ዓላማዋ አካባቢውን ወደ ፍርስራሽነት መለወጥ እንደሆነ ካወቃችሁ ይሄ ነገር እንዲመታ የምትፈልግ አይመስላችሁ? ኢራናውያን ወደ ኤስኬሌሽን ላደር እንዲሄዱ ፑሽ የምታደርጋቸው አይመስላችሁ? እርስ በርስ ነው የምታጠፋፋቸው ማለት ነው። ደግሞ ኢራናውያንን ድልድያቸውን፣ ፓወር ፕላንታቸውን፣ ነዳጅ ማጣሪያቸውን እየመታ አሁን የመጨረሻ ማስጠንቀቂያ ስትሆን ወደዛ ነው ፑሽ የሚያደርጓቸው። ኢራናውያንን እየመታ ስትሄድ ኢራናውያን፣ ምክንያቱም ወደ ኢራን የሚተኮሱ ሚሳይሎች በሙሉ ወታደራዊ ቤዝ የሰጡት እነዚህ ሀገራት ናቸው። እነዚህን ሀገራት ኢዚሊ አሳዛኝ ሞት ነው የሚሞቱት። እዚህ አካባቢ ያሉ ሜዳ ላይ በረሃ ላይ ያሉ ናቸው። እነዚህ ሀገራት ፖለቲከኞቻቸው ደደብ ባይሆኑ ኖሮ ከአሜሪካ ጋር አይስማሙም ነበር። ለእነዚህ ሀገራት አሁን ላይ ሲያስቡት አሁን ምን ይሆናል? አሁን ይኸውላችሁ አሜሪካ ድጋሚ ወታደራዊ ቤዞቿን እዚህ መታ አትገነባም። ኢምፖሲብል። ከዚህ በኋላ እነዚህ ሀገራት በህይወት ከተረፉና ወደ ፍርስራሽነት ካልተለወጡ እነዚህ ሀገራት ፊቶቻቸውን የሚያዘሩት ከኢራን ጋር ነው የሚሰሩት። ከራሽያ እና ከቻይና ጋር የሴኩሪቲ አላያንስ ተፈራርሞ ይሰራሉ እንጂ የአሜሪካ የበላይነት አበቃ። ፓወር ፕላንቱ ማለት ይሄ ነው። ክብራትና ክብራት ይሄ ነው። የሰማችሁትን ይባርክላችሁ።